ባርኮት አስናቀ ይባላል። የመጣሁት ከሁለቴ ነው። አሁን የማቀርብላችሁ ጥቅስ ነው። ቃል ኪዳን ጸደቀ ይባላል። የመጣሁት ከጀሞ ሁለት ነው። አሁን የማቀርብላችሁ ጥቅስ ነው። ስሜ ዮሐንስ ሳለ እባላለሁ። የመጣሁት ከሁለቴ ነው። የማቀርብላችሁ ጥቅስ ነው። ስሜ ፍራኦል አስፋ ይባላል። የመጣሁት ከሁለቴ ነው። የማቀርብላችሁ ጥቅስ ነው። ስሜ አሜን ጸደቀ ይባላል። የመጣሁት ከጀሞ ሁለት ነው። የማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። የዮሐንስ ወንጌል ምዕራፍ 6 ከቁጥር 35። አጨብጭቡላት እስቲ፣ ባርኳት እስቲ። animakan ko mone diriba dereka kanantu fewalta እሺ kanate ስትልሲ እሺ inni garu ipina kena fufurakai buduma kena mufate noi garu akaw waqaya echa isa itfide አጨብጭቡላት እስቲ ባክ። የት እየሄድክ ነው? አጭያዝባዝ አውጣው ፍራኦል እንዴ የት ነው የሄድከው? ደህና ነህ? አከም ነጋ ከነኞት የት ይባ አሜን ጀዲካ አሜን ደበላይ ብሳ አሜን ጀድ አሜን ደበላፊ አሜን። አዎ አጨብጭቡላት። ስሜ ባርኮት አስናቀ ይባላል። የመጣሁት ከሁለቴ ነው። አሁን የማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 36። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት አያይም። ይህም ለመናገር የሚፈልገው ኢየሱስ በስጋ የተገለጠ አምላክ እንደሆነና በእግዚአብሔር የማያምን ሁሉ የእግዚአብሔር ቁጣ እንደሚኖርበት ወይም የዘላለም ሕይወት እንደማያገኝ ይናገራል። ማንስ ጆይ ቀጥልስ። ስሜ ጆይ ይባላል። የመጣሁት ከሁለቴ ነው። አሁን ማቀርብላችሁ ጥቅስ የጥቅሴ ርዕስ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ እነሱም የእግዚአብሔር ልጆች ናቸው። አጨብጭቡለት እስቲ። ስሜ ሌዊ ኤፍሬም ይባላል። የመጣሁት ከሁለቴ ነው። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ሮሜ 8:30 በጌታ በኢየሱስ አነባለሁ። በጌታ በኢየሱስ ስም እንሰማለን። አስቀድሞ የወሰናቸውን አከበራቸው፣ ያከበራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። አሜን። አጨብጭቡ ስለ ጌታ። ለምን ትፈራለህ? አባቴ የት ሀገር ሰው? ኦሮሞ ነው። አገሩ እኮ ነው የጠየቅኩት። አላቅም። ባርኩት እስቲ። አሜን። ለዊ ነው ያልከኝ? አዎ። ምን ማለት ነው ለዊ ማለት? ካህን። አጨብጭቡለት። ስሜ ቃል ኪዳን ጸደቀ ይባላል። የመጣሁት ከጀሞ ሁለት ነው። አሁን የማቀርብላችሁ ጥቅስ ነው። አንደኛው የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 10 የሕይወትን ቃል ከመጀመሪያው የሰማነውን ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራችኋለን። እናንተም ደግሞ ከእኛ ጋር ኅብረት እንዲኖራችሁ ይህንን እጽፍላችኋለሁ። አጨብጭቡ እስቲ ጌታ። ኅብረቱም ከአባትና ከልጁ ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ ከእርሱ ዘንድ ከቶ የለም የምትል ይቺ ናት። ከእርሱ ጋር ኅብረት አለን ብለን በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ዋው! ከዚህ የተረዳሁት እኔ በብርሃን ስለመመላለስ ነው። በመጀመሪያ እግዚአብሔር ኢየሱስ ብርሃን ነው። የዮሐንስ ወንጌል ላይም ደግሞ እኔ የዓለም ብርሃን ነኝ ብሎ ስለተናገረ ብርሃን ማለት ደግሞ መልካምን የሚሰሩ ክፉ ነገሮችን የማያደርጉ ናቸው። ስለዚህ እኔ አሁን ጴንጤኔን ብዬ ውሸትን በዋሽ ያ ማለት እኔ በብርሃን ሆኜ በጨለማ ግን እየተመላለስኩ እንደሆነ ይናገራል። ነገር ግን እኛ በብርሃን ሆነን ከኢየሱስ ጋር ብንመላለስ እኛ እውነትን እንደምናደርግ ተረድቻለሁ። አጨብጭቡላት። ባርኳት።
ጨምሩና ባርኳት እስቲ። አሜን። ስሜ ፍራውል አስፋ ይባላል። የመጣው ከሁለቴ ነው። የማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ የማርቆስ ወንጌል ምዕራፍ 12 ከቁጥር 1 እስከ ቁጥር 15። ስፍራውን በናዝሬት በኢየሱስ ስም አነባዋለሁ። ጌታ በኢየሱስ ስም እንሰማለን። ቁጥር 1 በምሳሌ የሚነግራቸው ጀመረ። አንድ ሰው ወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶት ወደ ሌላ ሀገር ሄደ። ቁጥር 2 በጊዜውም ከወይን አትክልት ፍሬ ከገበሬዎች እንዲቀበል። ቁጥር 3 አንድ ባሪያ ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ ባዶንም ሰደዱት። ቁጥር 4 ዳግመኛም ሌላውን ባሪያ ወደ እነርሱ ላከ። እርሱንም ወግረው ራሱን አቆሰሉት፣ ባዶንም ሰደዱት። ቁጥር 5 ሌላውንም ላከ፣ እርሱንም ገደሉት። ከሌሎችም ከብዙዎች አንዳንዱን ደበደቡ፣ አንዳንዱንም ገደሉ። ቁጥር 6 የሚወደው አንድ ልጅ ገና ነበረ። እርሱ ልጄንስ ይፈሩታል ብሎ እርሱን ከሁሉ በኋላ ወደ እነርሱ ላከ። ቁጥር 7 እነዚያ ገበሬዎች ይዞም ገደሉት፣ ከወይኑም አትክልት ወደ ውጪ ጣሉት። ቁጥር 8 እነዚያ ገበሬዎች ግን እርስ በራሳቸው ወራሹ ይህ ነውኑ እንግደለው፣ ርስቱም ለኛ ይሆናል ተባባሉ። ቁጥር 9 እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ቁጥር 10 እና ቁጥር 11 የተያዘ ነው። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችን ድንቅ ነው። ቁጥር 12 ምሳሌንም ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ፣ ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። ቁጥር 13 በንግግርም ሊያጠምዱት ከፈሪሳውያን እና ከሄሮዶስ ወገን የሆኑትን ወደ እርሱ ላኩ። ቁጥር 15 መጥተው መምህር ሆይ አንተ ከእግዚአብሔር ዘንድ እንደሆንክ በእውነት ስለ እግዚአብሔር መንግስት በእውነት እንደምትናገር እውነተኛም እንደሆንህ ለማንምም እንደማታደላ እናውቃለን። ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? እንስጥ ወይስ አንስጥ አሉት። ቁጥር 15 እርሱ ግን ግብዝነታቸውን አውቆ ለምን ትፈትኑኛላችሁ አላቸው። ይሄ መጽሐፍ ክፍል ለመናገር የፈለገው ስለ 5 ነገር ለመናገር ፈልጓል። አንደኛ ይሄ መጽሐፍ ቅዱስ ክፍል ለመናገር የፈለገው ኢየሱስ ክርስቶስ ወደዚህ ምድር የመጣበትን ምክንያት ለመናገር ፈልጓል። ይሄ ማለት ነው ኢየሱስ ክርስቶስ ወደዚህ ምድር የመጣበት ምክንያት ለሁለት ነገር መጥቷል። አንደኛ የመጣበት ምክንያት እኔ የመጣሁት ኃጢአተኞችን ልወስድ እንጂ ኃጢአተኞችን ልጠራ እንጂ ጻድቃንን ልጠራ አይደለም የመጣሁት ብሏል። ስለዚህ ኃጢአተኞችን ሊጠራቸው ነው ማነው ወደዚህ ምድር የመጣው። ማለትም ደግሞ የጠፋቸውን አንዳውን በግ ሊፈልግ እንደመጣ ሁሉ እሱም ደግሞ የመጣው ኃጢአተኞችን ሊጠራ ነው ማለት ነው የመጣው። ሁለተኛው ምክንያት ደግሞ ወደዚህ ምድር የመጣበት እኛን ከኃጢአት ባርነት ሊያነጻው ነው ማለት ነው የመጣው። ሁለተኛው ደግሞ የመጽሐፍ ቅዱስ ጻድቅ አይፈለግም ማለት ነው። ታዲያ ይፈልጋል፣ ግን ደግሞ ወደዚህ ምድር የመጣው ኃጢአተኞችን ሊያነጻቸው ነው። አጨብጭቡለት። ሁለተኛ ደግሞ የመጽሐፍ ቅዱስ ክፍል ለመናገር የፈለገው እግዚአብሔር አምላክ ወደዚህ ምድር እግዚአብሔር አምላክ በሚመጣበት ኢየሱስ ክርስቶስን ወደዚህ ምድር በላከበት መንገድ እኛ ደግሞ ወደዚህ ምድር ብዙ ነቢያቶችን ልኮ ነበር። ወደዚህ ምድር ግን ሰዎች ያልተቀበሉ ነበር ማለት ነው። ምክንያቱም ኃጢአትን ሊያነጻ ወደዚህ ምድር ቢልካቸውም እንኳን እነዛን ነቢያቶች ሊያነጻ የቻለው ኢየሱስ ክርስቶስ ብቻ ነው ማለት ነው። ለዛ ወደ ረፍቱ እንድንገባ ወይም ደግሞ ወደሱ መንግስት እንድንገባ ልጁን እንደላከ ነው ለመናገር የፈለገው። ሶስተኛ ደግሞ የመጽሐፍ ቅዱስ ክፍል ለመናገር የፈለገው በቃል ውስጥ እንደ ቃሉ መኖር እንዳለብን ነው ለመናገር የፈለገው። ይሄ ማለት ነው በቃል ውስጥ እንደ ቃሉ በምንልበት ወቅት በቃል ውስጥ ማለት አሁን እኔ አንድ መጽሐፍ ቅዱስ ክፍል ባነብ ያነበብኩትን መጽሐፍ አንብቤ ብቻ አይደለም መተው ያለብኝ፣ በህይወቴ ላይ መኖር እንዳለብኝ ማለት ነው። እንደ ቃሉ ደግሞ ማለት በህይወት ላይ መኖር ወይም ደግሞ መተግበር እንደማለት ነው። ይሄን ለመናገር ፈልጓል። አራተኛ ደግሞ የመጽሐፍ ቅዱስ ክፍል ለመናገር የፈለገው ኢየሱስ ክርስቶስ እንደዛ በሚሰብክበት ወቅት በእውነት በመንፈስም እንደሰበከ እኛም ደግሞ ነብዩም አሁን በሚሰብክበት ወቅት በመንፈስና በእውነት ነው የሚሰብከው። እኛም ደግሞ መረዳት ያለብን በመንፈስና በእውነት እንደሆነ ለመናገር ይፈልጉ። ስላዳመጣችሁ ይመስገን። አጨብጭቡለት። ስሜ ዮሐንስ እባላለሁ። የመጣው ከሁለቴ ነው። የማቀርብላችሁ ጥቅስ ነው የሐዋርያት ሥራ ምዕራፍ 2 ከቁጥር 14 እስከ 28። ስፍራውን በጌታ በኢየሱስ ስም አነባለሁ። ጴጥሮስ ለሕዝቡ ንግግር አደረገ። ቁጥር 14 በዛን ጊዜ ጴጥሮስ ለሕዝቡ ከ11 ጋር ተነስቶ ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገረ። እናንተ ይሁዳ በኢየሩሳሌም የምትኖሩ ይህንን አወቁ፣ በጥሞናም አዳምጡን። ቁጥር 15 ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እንደምታስቡት እንደዚህ ሰዎች አልሰከሩም። ቁጥር 16 ነገር ግን በነብዩ በኢዩኤል እንዲህ ተብሎ የተጻፈው ነው። ቁጥር 17 በመጨረሻው ቀን እግዚአብሔር እንዲህ ይላል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንድና ሴት ልጆች ትንቢት ይናገራሉ፣ ጎልማሶችም ራእይ ያያሉ፣ ሽማግሌዎችም
ህልም አለማሉ። ቁጥር 18 በዚያን ጊዜ በወንዶችና በሴት ልጆች ላይ መንፈሴን አፈሳለሁ፣ እንደርሱም ትንቢትን ይናገራሉ። ቁጥር 19 በላይ በሰማያትን ድንቅ ነገሮች አደርጋለሁ፣ በታችን በምድር ታምራ ምልክቶችን እሰጣለሁ፣ ደምና ጢስ ጭጋግም ይሆናል። ቁጥር 20 የጌታን ቀን በዛን ጊዜ ደም ፀሐይ ወደ ጨለማ ጨረቃን ወደ ደም ይለወጣሉ፣ የጌታን ስም የሚጠራ ሁሉ ይድናል። ቁጥር 22 እስራኤል ሰዎች ይህን ቃልን ስሙ፣ እናንተ እንደምታውቁት እግዚአብሔር በመካከላችሁ ታምራት ድንቅ ነገሮችን በማድረግ ድንቅ ነገሮችን ለማድረግ ለኢየሱስ ክርስቶስ መስክሮለታል። ቁጥር 23 እግዚአብሔርን በቀድሞ ውሳኔው በጥንቱም እውቀቱ እሱን እጆቹ አሳልፋችሁ ሰጣችሁ፣ እናንተ ግን ለክፉ ሰዎች አሳልፋችሁ ሰጣችሁ፣ ሰቀላችሁትም ገደላችሁትም። ቁጥር 24 እግዚአብሔርም የሞትን ጣር አስነስቶ ከሞትም አስነሳው። ቁጥር 25 ዳዊትም ስለርሱ እንዲህ ብሏል፣ ነፍሴ ሁሉ ጊዜ በፊቴ ታየዋለች፣ ነፍሴን በፊቴ ሁሉ ጊዜ ታየዋለች። ቁጥር 26 ስለዚህ ልቤ በሐሴት ይሞላል። ቁጥር 27 ቅዱስን መበስበስ እንዲያይ አትፈቅድም። ቁጥር 28 ስለዚህ ሁለቴ የሕይወትን መንገድ አስተማርከኝ፣ በፊትም በሐሴት ትሞላኛለህ። ስላዳመጣችሁኝ አመሰግናለሁ። በሉ ባርኳቸው። አሜን። ከዚህን ሰዓት እንደ ደቂቃ ጀምሮ በላችሁ ላይ ተወረወረ ቀስት ይሰበር፣ ይሰበር በኢየሱስ ስም፣ ይሰበር በኢየሱስ ስም።